አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልን። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ እንግዲህ አለማጣ ጣው ሰፈር ላይ ባለፈ ፕላስቲክ ኮርኒስ እና ግድግዳ ጅፕሰም ቻክ ላደርግ የገባሁትን ቤት እንደዚህ በመሀል እየለቀኩላችሁ አይታችሁታል። እሱም ቤት ጨራርሼ ዛሬ ላስረክብ ይሄው ወንድሞቿ በተገኙበት ቤቱን እያስረከብኩኝ ነው። እስቲ እንግዲህ እኛ ከደሴ ድረስ እዚህ ድረስ መተን አለማጣ ድረስ መተን እንደዚህ ይህን በመሰለ መንገድ ፏ ብትን አድርገነዋል ቤቱን። ከነሱ ደግሞ ከባለቤት ያለውን እስቲ ምን ያክል አስደስተናል፣ ምን ያክል አስከፍተናል የሚለውን ከወንድሟም አንዳንድ ነገሮች የምንሰማ ይሆናል። ገለጣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ይህን ቪዲዮ በጥሞና እንድትከታተሉ ጋብዣችኋለሁኝ። እስቲ እንግዲህ ከባለቤት የስፌት ቲዩብ እንዴት ሰዎችን አስደስቶ ወይንም ደግሞ ምን አይነት ስራ ሰርቶ እንደሚወጣ ከባለቤትም አንዳንድ ነገር የምንሰማበት ነው። እነሱን እስቲ ምን አይነት ስሜት እንደሰማቸው እነሱንም ቃል እንሰማለን። ከዛን በኋላ ሙሉ ቤቱን ማሳያችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ አሁን በድጋሜ ጋብዣችኋለሁ። እስቲ እንግዲህ እኛ ያው በውጭ ነው ያገኘችን ተደዋውለን መጀመሪያ ያላችሁ ስሜትና አሁን ላይ ደግሞ እኛ ስታዩን የነበረን ሁኔታ ምን ይመስላል? ተመልካቾች አንዳንድ ነገር እንትን እንድልን ነው። እሱን ገለጻ ታደርግልናለህ? እሺ፣ መጀመሪያ እሷ ስትደውል በጣም ተጠራጥራ ነበረ። ማለት ከደሴ መጥቶ እዚህ ለመስራት በጣም በስጋት ነው የነበረው። ግን የሰራው ስራና በጣም የሚገርም ስራ ነው የሰራው። ኮርኒሱ ምናምን የተለየ ነው። በጣም አሪፍ ነው። እንዲበረታ ነው የምፈልገው እኔ። ታማኝነቱ በጣም የበለጠ ነው እና በርቱ። በቃ ስራውን በጣም አሪፍ ነው እንዲቀጥልበት እኔም እዛ ነው ሀሳብ። በጣም አሪፍ ነው። አሪፍ እንደው በቃ ማለት አሁን እኛ ብዙ ሰው የሚገርምህ እንደው በቃ ምን ሰራ አይመስላቸውም። የሆነ ደውለው ምናምን እንደዚህ ሲጠሩን እዚህ ከምናምን ተሰጣጡ ምን ሰራ አይመስላቸውም። እና እንደው ከዛን አንፃር እንደው ለተመልካቾችስ ምን ትላለህ? ማለት ጥርጣሬ ላይ ይገባሉ ብዙዎች። እንደዚህ ደውሎ አሁን ለምሳሌ እዛ ደውሎ እንዲህ አይነት ሰራ ምናምን ሲባል ወይ ሌባ ወይ አጭበርባሪ ወይ ደግሞ አበላሽተ የሚል ምናምን ይመስላችኋልና ከዛን አንፃርስ እንደው አንተ ምን ትላለህ ነው? አዎ በጣም እሱ ነው ዋናው፣ ታማኝነቱ ነው በጣም የሚገርመኝ ማለት ነው። ማለት ትግራይ ክልል መጥቶ የሌላ ማለት ከሌላ ክልል መጥቶ ይሰጋል ማለት ሰግተን ነበረ። እሱም ሳይሰጋ እኛም ሳንሰጋ በጣም ጥሩ ስራ ተሰርቶ ልፈልግ ነው ማለት ነው። ማለት እና ዮሴፍ ከደሴ መጽኡ እና ስጠራጥራ ነው ያና በስልክ ሰባግኒ ኻስ ምንም ለይትፈልጥሰብ በቃ ኮንትራት ይኻ ክሰርሐለ ኢልኻ ምግማቱ በጣም አጠራጣሪ ነይሩ። ግን በጣም ካልጸበናየ ውጪ ማለት በጣም ታማኝነቶም እንደገና ስርሖ በጣም ፈጣን እንደሆነና ጽፉፍ ለሆነ ስራ የሚሰሩሕ ለለው እና ኩሉ ሰብ ተተስርሕ በጣም ጽቡቅ ምክንያቱ ሓደ ወላ አፍቲ ኮስት ወላ አፍቲ ገንዘብ ለለ ጥዑያ አሕዘለምፁ ተናአምኖም ጀምሩ ምክንያቱ በጣም ይሰርሑ እና ስርሖም በጣም ሓሪፍ እዩ። ኣነስ ክምስክረሉ ምኽእል እየ ማለት እዩ። ወላ ብስልከ ግኒኻ ስርሖም በጣም ቀሊል እዩ። ከዚ ትሰርሕ ተለው ዲዛይን ሓድሽ ዲዛይን ስለለምፁ ሓሪፍ እዩ። ከዚ ኣሕና ቢና የነበርና ብዙሕ ነገር የተስተኻኽሉና ስርሖም ፀፈፍ ለለ እዩ። እንደገና ዘመናዊ ዝኾነ ስለዝኾነ ጽቡቅ ስራሕ እዩ። አሕናስ ምስክር ነህና ብሎክም ለለ እንግዲህ እንደሰማችሁት ያው እንደዚህ ነው የነበረን ቆይታ ይሄን ይመስላል። አሁን እንግዲህ እንደዚህ አድርገን እያስረከብን ነው። በመጀመሪያ እዚህ ቤት ላይ ያስተካከልኩትን ስራዎች ላሳያችሁና ከዛ ቤቱ ምን እንደሚመስል አሳያችኋለሁ። እንግዲህ ጭቃ ቤት ለምታሰሩ እህት ወንድሞች ማድረግ ያለባችሁ ወይም ደግሞ መደረግ ያለበት ስራ ላሳያችሁ ነው። ለጭቃ ቤት የሚሆን ማለት ነው። ጭቃ ቤት ስትሰሩ እንግዲህ ብዙዎቻችን የምንሸወደው በር ላይ ነው። ይሄ እንግዲህ ውስጥ ለውስጥ የሚያስገባ በር ነው። አሁን ይሄ የልጅቱን ታቤት ነው። ከዚህ ለጥቆ ወደ ምንታ ቤት ያስገባል። ወደዛም በር አለ። በዛ ከሳሎንም ወደ ምንታ ቤት የሚያስገባ በር አለ። ይሄ በር እንግዲህ እዚህ ጋር ነበረ፣ እዚህ ድረስ ነበረ ያደረጉት። ልክ እንደምታዩት እንደዚህ ነበር። ይሄንን ቆርጠን ወደ ላይ ከፍ አድርገን እንደዚህ ረጅም አድርገነዋል። በጣም ነው የሚያምረው፣ ውበትም አለው። ወደዚህም ስፋት ጨምረንለታል፣ ወደ ላይ ቁመን ጨምረናል ማለት ነው። ይሄን እንግዲህ እንደምታዩት አሁን በቃ እንደፈለገ መግባት እንችላለን። ታምቡራታ በር ብንገጥም በጣም ውበት ይሰጠዋል። ከእንትን በላይ
ከጥንካሬውም በላይ ውበት ይሰጠዋል። ይሄ ታምቡራታ በሩ እንግዲህ ከዚህ እንደዚህ ቀጥታ ቁመን ኖረዋል። እዚህ ጋር ድረስ ታምቡራታ በሩ እዚህ ጋር ተከፋች ሲሆን ከዚህ በላይ ያለችው ደግሞ በመስተዋት ትሆናለች ማለት ነው። እና ምንድነው ማድረግ ያለባችሁ ለአዲስ ቤት ሰሪዎች፣ ለአዲስ ቤት ለምትሰሩ ወንድሞቼ ይሄንን የበር ውስጥ ለውስጥ ያለ በር ስትቆርጡ ረዘም አድርጉ። 270 እስከ 280 ድረስ ከ290 ድረስ ቁመኑ ብታደርጉት በጣም አሪፍ ነው፣ ይመከራል። ለቤቱም ውበት ይሰጠዋል ማለት ነው። እዚህ ጋር ስንመጣ ልክ እንደዚሁ ነው። እንደዛው ወደ ምንታ ቤት ከሳሎን ወደ ምንታ ቤት የሚያስገባው በር ነው። ይሄንም እንደዚህ ቆርጠን ነው እንደዚህ ያደረግነው። ይሄ እንደዚህ ስፋቱን በጣም ጠባብ ነበረ። ቆርቁረን ነው ይሄን እንደዚህ ያደረግነው። ይሄን ቆርቁረን ነው እንዲያደርግነው። እንደዚህ አድርገን ይሄንን ለዚህ አብቅተነዋል ማለት ነው። እንግዲህ ይሄ የምትመለከቱት አፈር ይሄ የምትመለከቱት አፈር እንግዲህ እንዳለ በቃ ቤቱ ወላሂ ነው የምላችሁ በጣም የደከምኩበት ቤት ነው። ይሄው አባጣ ጎርባጣውን እየፋርኩኝ ይሄንን የናርኩበት ምናምን ነው። ይሄ አፈር እንግዲህ እንደምታዩት ገና አዲስ የሚመስል ቤት ነው። ይሄ አፈሩ እንደምታዩት ይሄን እየቆፈርን ነው የሰራነው። ግድግዳውን እየቆፈርን ነው ያስተካከልነው። ይሄ በምታዩት እንደዚህ አፈር ባፈር የሆነው እንዳለ በቃ የዚህ የተቆፈረ ነው። ከቤቱ ላይ አባጣው እየቆፈርን ይሄ ያበጠውን እየቆፈርን ያስተካከልነው ነው ማለት ነው። ይሄና ከዛ ይሄን እንደዚህ የቆረጥንበት ምናምን ይሄ እንዳለ አፈር ባፈር ይሄ እንደዚህ እንዳለ የተከመረ ይሄን ያስተካከልነው ነው። እና ዋናና ትልቁ ነገር የቤት ሰሪዎች ዕቃ ቤት ለምትሰሩ ወንድሞች በር ላይ ውስጥ ለውስጥ ያለ በር እንዳትሸወዱ አሁን በድጋሚ ነግራችኋለሁ። በተረፈ ዲዛይኑን ላሳያችሁ። ይሄ ሳሎን ነው። ሳሎኑ ፕላስቲክ ኮርኒስ በዳይመንድ ዲዛይን ነው የሰራሁት። ጂም ላይት አለው፣ ስቶክ አለው። እሱንም ስንገጣጥም የማሳያችሁ ይሆናል። ኮርኒሱ የሳሎኑ ኮርኒስ ፕላስቲክ ኮርኒስ ሁለት አይነት ከለር ነው የሰራ ነው። ከፍታው ነጭ ነው። ከስር ያለው ደግሞ ጠቆር ያለ ነጣ ያለ ጥቁር ያለው ነው እንደምታዩት። ግድግዳው እንደዚህ ቀጥ ባለ ሁኔታ ቻክ አድርገነዋል። እንደምታዩት በጣም አሪፍ ነው። ገና አልተጣዳዳም ቤቱ። ብዙ ከስር አፈር ምናምን ያደረግነው አልለቀቀም። ከዚህ ጋር ይሄው ከዚህ ደግሞ ወደ መኝታ ቤት እንሄዳለን። መኝታ ቤቷ ይቻትና ግድግዳው እንደምታዩት ቀጥ አድርገን የሰራ ነው። ይሄ ጥቁር ያለው አቧሪያ ነው፣ ሌላ ነገር አይደለም። ቡላሊ ስንሰራ ይሄንን በሩ ምናምን ስንቆርጥ የቦለለው አቧሪያ ነው፣ ይለቃል። በብርጭቆ ወረቀት ሲታሽ ይለቃል፣ ሌላ ነገር አይደለም። ግድግዳው እንደምታዩት ቀጥ አድርገን የሰራ ነው። ያምራል። ይሄ በር ያልኳችሁ አያችሁ እንዴት እንደሚያምር። ኮርኒሷ ደግሞ እንደዚህ ነች። ሎው ባትሪ አለ። ከዛ ወደዚህ ወደ ልጆች ምንታ ቤት ነው የምንሄደው። የልጆች ምንታ ቤት ደግሞ እንደዚህ ነች። ግድግዳው እንደምታዩት ቀጥ ያለ ነው። እዚህ ጋር እያጠዳ ነው እንግዲህ። ይህችኛዋ ደግሞ ክሽኗ ናት። ክሽናት ይሄ የሚገርማችሁ ይሄ የምታዩት አፈር
ከዚህ ከግድግዳ ላይ የወረደ ነው። በጣም ስትመርጉ አስተካክላችሁ ብትመርጉ በጣም አሪፍ ነው። ምርጊቱን ቀጥ አድርጋችሁ ብትሰሩ። ክሽኗ ዲዛይን የላትም፣ ሙሉ ዝግ ነው ያደረግናት። እንደዚህ ይሄ ፍሬም ያደረግንበት ነው። ነታች አለው። እቺ ደግሞ መግቢያ መውጫ ናት። ማብሪያ ሲበላሽ ይሄ በረንዳ ነው። ከዚህ ከፈፍ ከበሮ ቤቱ እንደዚህ አድርገን ሰርተናታል። በጣም ነው የምታምረው። ሁላችሁም ልትጠቀሙት የሚገባ ባለፈ ባለ 10 ባለ 20 ከፈፍ ብዬ ሰርቼላችሁ ነበረ። ኮሪስ ለመስራት ብዬ እንደምታዩት ፕላስቲክ ኮሪስ ሲሰራ ወይም ጅብሰም ኮሪስን ብናደርገው እንደዚህ እንዴት አባቱ እንደሚያምር አያችሁት። በቃ ባለ 10 ባለ 20 ከፈፍ ቤታችን ላይ መጠቀም ያለብን መስራት ያለብን ከፈፍ ባለ 20 መሆን አለበት። ይሄ በረንዳው ነው። በረንዳው እንደዚህ ሁለት ቦታ ላይ ስቱዲዮም አለው። ከፍ ብለታል። በዚህ ጋር እንመጣለን። ይሄም እንደዚህ ከበሮ ቤት ነው። እስከዚህ ድረስ ነው የሰራ ነው፣ የቤቱ ጫፍ ድረስ።